በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 29 እንኳን ለእናታችን ለቅድስት ፍቅርተ ክርስቶስ የዕረፍቷ በዓል በሰላም አደረሳችሁ። እናታችን ቅድስት ፍቅርተ ክርስቶስ የተወለደችው በጎንደር ክፍለ ሀገር በደራ ፎገራ አንበሳ መዳ ነው። የተወለደችው ክርስቶስ በተወለደበት ቀን ታኅሳስ 29 ቀን በመልአክ አብሳሪነት ነው። በተወለደችም ጊዜ በእግሯ ቆማ ከጨለማ ወደ ብርሃን ላወጣኸኝ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብላ አመስግናለች። እርሷ በነበረችበት ዘመን ንጉሥ ሱስንዮስ በሁለት ባህሪ የሚባለውን የረከሰ የሮማውያንን ሃይማኖት ሕዝቡ ሁሉ እንዲያምን በማወጁ ምክንያት በሀገራችን ከፍተኛ የሆነ የሃይማኖት ግጭት ስለተነሳ ከ8,000 በላይ ክርስቲያኖች በግፍ ተጨፍጭፈው ሲያልቁ ቅድስት ፍቅርተ ክርስቶስ ከነ አቡነ ስምዖንና ከሌሎችም ቅዱሳን ጋር ተሰልፋ በሰማዕትነት አክሊል ወርዶላታል። ቅድስት እናታችን አምላኳን እስከ መጨረሻው በድንግልና ማገልገል ብትፈልግም እድሜዋ ከፍ ሲል ቤተሰቦቿ ዘራ ክርስቶስ ከሚባል አገረ ገዥ ጋር አጋቧት። እርሷ ግን በጫጉላ ቤት እያሉ በእኩለ ሌሊት ባሏን ወንድሜ ሆይ እግዚአብሔር ደስ የሚያሰኝ ነገር ድንግልናችንን እንጠብቅ አለችው። እርሱም እሺ አላት። ይህን ተመካክረው በጸሎት ሲተጓደሩ በሌሊትም ወደ ባህር ውስጥ እየገቡ ጸሎት ያደርጉ ጀመር። በመጨረሻም እርሷ በጳጳሱ በአባ ማርቆስ እጅ ስትመነኩስ ባሏም ድንግልናዋ እንደጠበቀ በሰማዕትነት አንገቱን ተሰይፎ አርፏል። የእናታችን ቅድስት ፍቅርተ ክርስቶስ ወር በገባ በ29 መታሰቢያ ሲሆን የተወለደችው ታኅሳስ 29 እንዲሁም ታኅሳስ 16 ቀን ደግሞ ቤተ መቅደሷን ያስባረከችበት የካቲት 29 ቀን ደግሞ ዓመታዊ በዓሎቿ ናቸው። መልአኩም ከቅድስት ሀገር ኢየሩሳሌም መልሶ ወደ ኢትዮጵያ ካመጣት በኋላ ዛሬ ገዳሟ ካለበት ቦታ ሲደርስ ከቦታዋ አምደ ብርሃን ተተክሎ በቀስተ ደመና ተከቦ አይታ ይቺ ቦታ ምን ታምር ብላ ጠራቻት። በቦታውም ላይ በመድኃኔዓለም ትእዛዝ የቅድስት ኪዳነ ምሕረት ቤተ ክርስቲያን በአንዲት ቀን ብቻ ሰርታ አጠናቃለች። እናታችን ቅድስት ፍቅርተ ክርስቶስ የሰራችው በስሚስ በሰንሰል እንጨት በነጠላ ማገር አድርጋ የግድግዳ ቤተ መቅደስ በአንዲት ቀን ብቻ ሰርታ በታኅሳስ 16 ቀን በዕለተ እሑድ አስቀድሳበታለች። ቅዱስ ሩፋኤልም መሲፋኤልም በክንፋቸው አፈር ከኢየሩሳሌም አምጥተው በቦታዋ ላይ ቀላቅለውላታል። ጌታችንም ከቅድስት ድንግል ማርያም ጋር ተገልጦላት ቦታዋን ባርኮላታል። ቤተ ክርስቲያኗ እስከ ዕለተ ምጽአት እንደማትፈርስም ቃል ገብቶላታል። ይቺ ቤተ ክርስቲያን ጌታችን ለቅድስት ፍቅርተ ክርስቶስ ቃል ኪዳን ሊሰጣት ሲመጣ ሰግዳለች። ዛሬም በአራቱ አቅጣጫ ሲመለከቱት ቤተ ክርስቲያኗ ዘንበል ብላ ትታያለች። በመጨረሻም እንዲሆኑ ከጥቂት ቀን በኋላም ዕረፍቷ እንደቀረበ አወቀች። ከዚህ ሁሉ ድካም ወጥተሽ ወደ መንግሥተ ሰማያት ትገቢ ዘንድ ነይ አላት። በየካቲት 27 ቀንም ወደ ምስራቅ እጇን ዘርግታ ቆማ ስትጸልይ በቤተ ክርስቲያን ውስጥ ብርሃን ጋር ያማረ ሽታ ሞላ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእልፍ መላእክት ጋር ወደ እሷ መጣ። እናታችን ቅድስት ፍቅርተ ክርስቶስ በፊቱ ሰገደች፣ ተንበረከከች፣ እጅግም አለቀሰች። ከወደቀችበት ቦታ እያነሳት ላጠፋሽ አልመጣሁም ወዳጄ ሆይ ላከብርሽ ነው እንጂ አላት። ቅድስት ፍቅርተ ክርስቶስም በእኔ ጸሎት የሚተማመኑ ሰዎች መታሰቢያን የሚያደርጉትን ማርልኝ አለችው። ጌታም እንዲህ አላት፣ መታሰቢያሽን የሚያደርግ ስምሽን የሚጠራ ሁሉ የተባረከ ይሁን። ለቤተ ክርስቲያንሽ መባ የሰጠ ከቅርብም ከሩቅም መጥቶ መቅደስሽን የተሳለመ እስከ 12 ትውልድ ድረስ የምሕረት ቃል ኪዳንን ሰጠውሽ አላት። በረከቴ በልጆቹና በገንዘቡ ላይ ይደር። በባህርም በየብስም ሆነው ስምሽን በጠሩ ጊዜ የገድልሽንም መጽሐፍ ባለበት ዘንድ አጋንንትና ሰይጣናት አይቀርቡም፣ ከጥፋትም ይድናሉ። በአዝመራም ስምሽን በጠሩ ጊዜ ሁሉም የለመለመው ከፍ ከፍ ያሉ ይሆናሉ። በጸሎትሽ የተማጸኑ ሰዎች ባለጤናዎች ይሆናሉ። ያለመጠራጠር በቀና ሃይማኖትሽ የገድልሽን መጽሐፍ የጻፈ ያጻፈ ያነበበ የተረጎመ በሃይማኖት የሰማ ኃጢአቱ ይሰረይለታል። ከአንቺ ጋር የእሳት ባህር ተሻግሮ
ያልፋል። በሽተኞች በገድልሽ ጸሎት ስለ ድካምሽ፣ ስለ ስደትሽ፣ ስለደረሰብሽ ጭንቅና መከራ በዚች ዓለም በአረማውያን ዘመን ስላሳለፍሽው ድካምሽ በሽተኞች ሁሉ ይፈወሳሉ። 2 ቦታ ስለ ዞርሽ፣ ዓለምን ሁሉ ስለ ናቅሽ፣ ስለ ተጋድሎሽ፣ ስለ ጾምሽ፣ ስለ ጸሎትሽና ስለ ስግደትሽ ይህን ሁሉ አስራት ሰጠሁሽ። ወዳጄ ሆይ እስከ ዘላለሙ ድረስ 7 አክሊሎችና ይህን ሁሉ አስራት ሰጠሁሽ አላት። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናታችን ለቅድስት ፍቅርተ ክርስቶስ ቃል ኪዳን ከሰጣት በኋላ በየወገናቸው ቅዱሳን እያመሰገኑት አረገ። በማግስቱም ዕለት ትንሽ ሕመም ታመመች። እናታቸውን ይጎበኟት ዘንድ ደናግላን መነኮሳት መጡ። ልጆቼ ከዛሬ ጀምሮ ፊት ለፊት አንተያይም፣ እርስ በርሳችን እንሰነባበት አለቻቸው። ይህ ቦታዬ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ምጽአት ድረስ አይጠፋም አለቻቸው። በዚችም በተባረከች በከበረች ቦታ ስጋዬን ቀበሩ አለች። በሩፋኤል ክንፍም ከኢየሩሳሌም አፈር የተቀላቀለች ይህችን መሬት ባርኮልኛልና አለቻቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን መላእክት ጋር ከጻድቃን ከሰማዕታት ከእመቤታችን ከቅድስት ድንግል ማርያም ጋር መጣና የወዳጁን የእናታችንን የቅድስት ፍቅርተ ክርስቶስን ነፍስ ተቀበላትና ወደ አውኪያኖስ አሳረፋት። የብዙ መላእክት እልል እያሉ እያመሰገኑ ወደ ዘላለም ቦታ ገነት አስገቧት። መንፈቀ ሌሊት በሆነ ጊዜ ለእሑድ አጥቢያ ዓይኖቿን ክድን አሉ። በየካቲት 29 ቀን በጌታችን በኢየሱስ ክርስቶስ በዓለ ዕለት አረፈች። ነፍሷ ከስጋዋ ተለየች። በዚያን ጊዜ በእናታችን በቅድስት ፍቅርተ ክርስቶስ ስጋ ላይ የብርሃን አምድ ተተከለ። ብርሃኑም እንደ ፀሐይ ብርሃን ሆነ፣ በረቂቅ ኃይልም ስጋዋም አበራ። የእናታችን የቅድስት ፍቅርተ ክርስቶስ አማላጅነትና ተራዳይነት አይለያችሁ። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር አሜን።